the body of Prime Minister Meles Zenawi arrived in Ethiopia from Brussels. No one's sure yet how he died, but, that's part of the secrecy which shrouded his authoritarian rule. After decades in power, the government didn't even announce what he died of. And only when the pictures came out was it confirmed he died in Belgium. The mystery is befitting for a man who many found hard to read. Zenawi vanished in mid-July, failing to show up at an African Union summit in Addis Ababa. Rumors swirled of his ill health. More than once, social media declared him dead. Ethiopian officials dismissed. ነበር እኮ ምኞታችን ለመጨረሻ ጊዜም ቢሆን አይታይተን ሰላምበት ቁጭት እንዳይኖር ብለን ብናየው ሕይወት አልባው በድንህ የምትኖር ምስጢር ናትና ሕይወት ሳጥን ውስጥ ለመኖር አለመኖር ሞት አልቀረልህምና ልትሞት እንዳይሆን ሲባል ዳውን ተገለህ በእነማን ማናጽና በእነማን ማስችሎት ለሞት ስትወደስ የሚስጥሩ ሳጥን ሆነ ትቀራለህ። አንበሳችን ብቻ ጀግናችን ያልተባላለ እንደ ሲለቀስልህ የማይደፈረውን የደፈረ ሲሉ በጥቅሉ እንጂ ለአባይ ግድብ ብቻ መሰለ ሕገ መንግሥትህን ስትረግጠው ከራስህ ተጣልተህ ራስህን ለማፍረስ ገብቶህ መለስ እንዳትል ራዩ ነው ብለው ዱላው ወንበርህን አቀበሉ የጊዜ ጀግና እንጂ የሰው እንደሌለ ያልገባቸው ካሉ እድሜ ጥላ ሲሆነ ሕዝብ የሰጠህን አደራ መብቱን መንጠቅ ከሆነ በማሰር ወንበር የሚጠብቅልህ የትኛው አንቀጽ ነው የነማንስ ችሎት ጨዋታ ዱላ ቅብቅቦች ስለሆነ አንተ በቅቶሃል አለ። Any religious scripture which says that if you kill any innocent human being, it is as though you have killed the whole of humanity. And further Quran goes on to say that if you save any single life, any single human being, it is as though you have saved the whole of humanity. ዓለማችንን እየቀረጸ ያለ ኃይል ሰይጣናዊ መሆኑን ማን አጣው? ያክሱም ሐውልትኛም ቃል ሲሉ ልዩነቱን እያየ እውነት እንዴት አንድ ተመሰለ? አንዱ የሚያመልከው ሌላው የሚረግመው ተምሳሌት እውነት በእውነት አሳዘነ? መለስ ብለህ ዜና ስትል መች አንድ አይነ ብቻ ህሊናና ልብም አይደል እንዴ ነበረ? ለእምነት ግድ የለኝም ስትል እና አባዱላን ሳሞራ ኃይለ ማርያምና ሌሎችንም ስታስቀስቀስ ማተብ መሳይ ስታይ የሚሳለም ወገንተኛ መሰለ። መያዣው ቢሳለም ውስጡ ያለው ደስታ እንደ እንጨቱ የተባረከ ነው ብለህ ሁሉም የራሱን ቢሳለም ምን አለ የለኝም የሚለውን ለምን እውነት አሸባሪ ትለዋለህ? ያጠፋኸው ስላወቅ እንዳታበራው የማንን አንቀጽ ዳዊት መስሎ ትደጋግማለህ? ህልፈትህ ሳይበቃ ታሪክ ችሎት የታሪክን ምዕራፍ እንዲደግም ትማጸናለህ። ሳጥንስ እሺ ላትኖርበት ኖረህ ላትቀበርበት ትቀበርበታለህ። አጽም አምላኪዎች እንኳን
እናምልከው አጽንተን ቢሉ እሺ ወይ እምቢ እንዴት አድርገህ ትላለህ? በደን ሆነህ እንጂ እኮ አፈር ከአጽም በፊት ሲሸሽ ብታይ እውነት ባትን ትቀበላለህ? አፈር አንገዛም የሚሉትን ታዲያ ገና ለገና ባታ ከፍለን ብለህ ለምን አሸባሪዎች ትላቸዋለህ? አጽም ላይ በቅልም ያሉ ችግኞችን በማጨድ ቀልቃቸው ለምን ትነፍጋለህ? የማን አንቀጽ ነበር የሰላምና የፍትህ መስሎ እንደ ዳዊት ተደጋግመዋል። ታሪክ ራሱን ቢደግምስ የትኛው ችሎቱ ቀርበህ እውነት ትፈረዳለህ? في أثيوبيا احتشد مئات الآلاف من المسلمين بالعاصمة أديس أبابا للاحتجاج على ما قالوا إنه تدخل من الحكومة في الأديان وللمطالبة بحرية المعتقدات. وأكد المتظاهرون رفضهم للتمثيل الحالي للمجلس الأعلى للشؤون الإسلامية الذي تعتبره الحكومة ممثلا للمسلمين. وطلب المحتشدون بانتخاب المسلمين لممثليهم في المجلس رافضين فرض مذهب فرقة الأحباش عليهم. قد انطلقت شرارة هذه الموجة الاحتجاجية الشعبية من مركز الأولية الإسلامي عندما أصدر المجلس الأعلى للشؤون الإسلامية في أثيوبيا قرارا بتسريح معلمي المواد الدينية واللغة العربية في المدرسة الأولية. ይህን የሕዝብ ማዕበል ያዩ ጥቂቶች እንዲሉ መንጋዎችን ታስተምራለህ? የሰላም ምልክት ሲውለበለብ ጠመንጃ እስኪመስላቸው እውነትን ታስዋሻለህ? ትንሽም አታፍርም? ይህ ነው መዝገባችን፣ ይህ ነው ውበታችን ትላለህ። መንግሥት ኃይለ ማርያም ነው ብለህ ቲቪና ሬዲዮ ከመንግሥቱ ኃይለ ማርያም ከሱ ከደርግ ትዋሳለህ። ሕዝባቸውን ካልዋሹ እንጀራና ዳቦ የለም ትላለህ። ኧረ እንደው የትኛው ዘመን ነው እኛን አፋቅሮ ተስማማበት ትላለህ? ኧረ እንደው መለስ ራእይህ ሆኖ ይሄም ወንበር እንደ ዱላ ትቀባበላለህ? በንጉሥ ዘመን ሲኖር በየትኛው አንቀጽ የኦርቶዶክስ ቤተ ክርስቲያን አንቀጽ እንደተጻፈ መች ትረሳለህ? የወታደሩ ዘመን ተሽሎ የእስላሙ ኤንጂኦ ማግኘት ሲቪሉን አንተ እውነት አቃጠለ? የአጼዎቹ ዘመን ምን ሊባል የአንተ ችሎት ኤንጂኦ መፍረስ አለበት ብሎ ከነገረ? መብት ሲነጠቅ አይተሃል? እውነት ሲጸነስ ደህንነትና ጦር ለመንጌ እንኳ መች በጀው? ቅኝቱ እውነት አይደል እንዴ? ለድልህ ለፉከሪያ የተሻለው ሞት ለሽንፈት ውሸት ከሰይጣን ካልሆነ እንዴት ሲሆን እውነት ይሆናል ብለህ ራስን ማፍረስ ራእይ ነው አሉ። ከማን እንደምታረቁ የሚስጥሩ ሳጥን እንዴት ብሎ ይነገረልህ? የሰይጣንን አንቀጽና ችሎት ሲከተሉ እስላም ክርስቲያን አይሁዳ አይደሉም ሳትል ሆነና ማለፍ እድሜ ጥላ ሳይሆናቸው በየትኛው አንቀጽና በእነማንስ ችሎት የሚያውቁት መሰለ?